በሕማማት ከሰኞ ጀምሮ እስከ ዓርብ ድረስ በዕለተ ዓርብ የተናገራቸውን ሰባቱን ቃላት እያሰብን እንሰነበታለን። ሰባቱ የጌታ ቃላት በመስቀል ላይ የተናገራቸው ምን ምን ናቸው? የመጀመሪያው ቃል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። በሉቃስ ወንጌል ምዕራፍ 23 ላይ የምናገኘው ኃይለ ቃል ነው። ሁለተኛው ጌታ የተናገረው ከሰባቱ ቃላት አንዱ ዛሬ በገነት ከኔ ጋር ትኖራለህ የምትለው ናት። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የምናገኘው። ሶስተኛው ጌታ የተናገረው ቃል እነኋት እናትህ እነሆ ልጅሽ የሚለው ቃል ነው በሶስተኛ ደረጃ የሚቀመጠው። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 እስከ 27 ባለው ውስጥ ያለው። አራተኛው ጌታ የተናገረው ቃል አምላኬ አምላኬ ለምን ተውከኝ የሚለው ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ የምናገኘው ኃይለ ቃል ነው። አምስተኛው ተጠማሁ የሚል ቃል ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። ቀጥሎ የተናገረው እነሆ ሁሉም ተፈጸመ። እዚህ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እናገኘዋለን። በስተመጨረሻው ሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ የምናገኘው አባቴ ሆይ ነፍሴን በእጅህ አደራ እሰጣለሁ ማለቱ ነው። በሕማማት የማይሰገድበት ቀን አለ። ማክሰኞ ቀን መጋቢት 29 ቀን ነው። ይሄም ዕለት እግዚአብሔር አምላክ ዓለምን የፈጠረበት ዕለት ነው። እንደዚሁም ደግሞ የተፈጠረው ዓለም ሲበድል ይሄ ካለመኖር ወደ መኖር መጥቶ የተፈጠረው ዓለም ካለመታየት ወደ መታየት መጥቶ የተፈጠረው ዓለም ሲበድል አዳም ሲበድል በአዳም በደል ምክንያት እግዚአብሔር ወልድ ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ የተጸነሰበት ዕለት መጋቢት 29 ቀን ነው። ትልቅ በዓል ነው። ነገር ግን ሕማማት ላይ ነው የዋለው። ሕማማት ላይ በመዋሉ እንደዚህ ዓመታዊ ሆኖ ቀርቶ በዓለ ወልድ በዓለ ማርያም እንደዚህ የግዝት በዓላት የሚባሉ በስቅለት ቀን ወይንም በሰሙነ ሕማማት በሚውሉበት ጊዜ የማይሰገድባቸው ቀኖች ተብሎ ይነገራል። አንዳንዴ እውነት ነው፣ ትውፊቱ ይኖራል። የግዝት በዓላት ሌላ ጊዜ አይሰገድባቸውም፣ ስግደት አይፈጸምባቸውም። ስግደት የማይፈጸምበት ምክንያት ደግሞ በሌላ ጊዜ ቅዳሴ ስላለ ነው። በሕማማት የሚከናወነው ሕማማትና ሕማማት ብቻ ነው። ስለ ክርስቶስ መከራ ነው የምናስበውና መከራ መስቀሉን ለኛ ብሎ የተቀበለውን መከራ የምናስብበት እንጂ የግዝት በዓል የምናስብበትም የግዝት በዓልም ጊዜው ገና አልደረሰም። ምክንያቱም የግዝት በዓል የተባለው በኋላ ነው። አሁን እሱ በተሰቀለበት ጊዜ በዓላቱ አልተከናወኑም፣ ስርዓቱ አልተሰራም። ሰለስቱ ምዕትም በዚህ በፍትሕ መንፈሳዊ የተቀመጠውም ገና ያልተሰራበት ዘመን ወደ ኋላ ገና ክርስቶስ ዓመተ ፍዳ ዓመተ ኩነኔን እያሳለፈ ያለበት ዘመን ስለሆነ ሕማማቱ ያስገኛቸው ናቸው በዓላቱ እንጂ ከሕማማት በፊት የነበሩ ስላልነበሩ ሕማማቱን ስናስብ የክርስቶስን መከራ መስቀሉን የተቀበለውን መከራና ግርፋቱን፣ ውጣ ውረዱን፣ ረሃቡን፣ ጥማቱን፣ ርዛቱን፣ መደብደቡን፣ መገረፉን፣ መሰቀሉን የምናስብበት ስለሆነ በዓላቱን የምናስብበት ሰሞን አይደለምና ለምሳሌ ዘንድሮ አሁን መጋቢት 29 ቀን ይሰገዳል ማለት ነው። የሚሰገደው ደግሞ ትስብእቱን እያከበርን አይደለም። ትስብእትን የምናከብር ከሆነ ጾመ ድጓ ቀዳሚው ቃል ብለን አብይ ስብሐተ ነግም መቆም አለብን። ማይሌት አንዳንድ ጊዜ ደግሞ እንግዲህ ማይሌት የሚቆምባቸው አካባቢዎች አሉና ትስብእትን ምክንያት አድርጎ በእርግጥ እንደ ትልልቆች አድባራትና ገዳማት እንደ ጾመ ድጓው እንደ ድጓው ሕግ የሚገባው ቀዳሚው ቃል ብሎ አብይ ስብሐተ ነግን ማድረስ ነው። እዝል ቅዳሴም ነው የሚቀደሰው በዚህ ምክንያትና ቅዳሴም የለም። አሁን በሕማማት ቅዳሴ ሳይኖር የግዝት በዓል እያከበርን ነው ማለት ስለማይቻል መደበኛው አገልግሎት ቀርቶ አሁን ሕማማት ብቻ እየታሰበ ስለሆነ ቅዳሴ ስለሌለ የግዝት በዓልነቱ ከቅዳሴ ጋር ሲሄድ ብቻ ነው።
ቅዳሴ በዓል ቅዳሴ ስለሌለ ማይሌት ስለሌለ ቁርባን ስለማይቆረብ ክርስትና ስለማይነሳ ፍትሐት ስለማይፈታ አስቀድሞ የሆሳዕና ዕለት ከትናንት በስተያ ወይንም ደግሞ የሆሳዕና ዕለት ተከናውኗል። ሁሉም ነገር ቅዳሴውም ማይሌቱም ቁርባኑም ክርስትና ማንሳቱም ይሄ ተከናውኗል። በዚህ በሕማማቱ ውስጥ የምናስበው መደበኛ የሕማማት በዓልን እንጂ ሌሎቹን ሌላ ጊዜ የምናስብበት ጊዜ ስላልሆነ አሁን ማክሰኞም ቢሆን መጋቢት 29 ቀን ሕማማቱ ነው እንጂ ያለው ትስብእቱ እንደዚህ ሕማማት ላይ ባላጋጠመበት ዓመተ ምሕረት ነው የሚከናወነው እንጂ በዘንድሮ እዚህ ላይ ስለዋለ ሕማማቱን ነው ማክበር። ሕማማቱም የሱ ነው፣ እሱ መከራ ተቀበለበት ነው። ተጸነሰ ብንለውም እኮ ተጸንሶ ተወልዶ 30 ዘመን ሲሞላ በዮርዳኖስ እጅ ተጠምቆ ዮሐንስ እጅ በዮርዳኖስ ወንዝ ተጠምቆ ከዚያ በቀራንዮ አደባባይ ተሰቅሎ ዓለምን አዳነ። ስለዚህ ለስቅለቱ ነው የተወለደውም ለመሰቀል ነው። መወለድ ያስፈለገው መጠመቅ ያስፈለገው ማስተማር ያስፈለገው ትንቢት አስቀድሞ ማስነገር ያስፈለገው ለስቅለቱ ነውና ስለዚህ መከራን ተቀብሎ እኛም ባያድነን ኖሮ በዓላቱንም አናገኛቸውም ነበርና በዓላቱ የተሰሩልን በሕማማቱ ስለሆነ ይሰገዳል ለማለት ነው የምንሰግደው። ሕማማቱን መከራውን አስበን ለኛ ብሎ መከራ ተቀብሏል ብለን ነው።